ከምንወዳቸው ሰዎች ጋር አለመግባባት ሲፈጠር ወይም ደግሞ ጸብ ሊሆን ይችላል በንግግር ሳንስማማ ስንቀርና የበለጠ ወደ መጣላት ውስጥ በምንሄድበት ሰዓት የምንወዳቸው ሰዎች ማለትም ለምሳሌ የትዳር አጋር ሊሆን ይችላል፣ እጮኛ ሊሆን ይችላል፣ እንዲሁም ደግሞ የቤተሰብ አካል ወንድም፣ እህት፣ እናት፣ አባት ሊሆን ይችላል። በመሃል አለመግባባት ተፈጥሮ በምንነጋገርበት በምንጋጭበት ሰዓት የበለጠ ንግግሩን ወይም ደግሞ ግጭቱን ወደ ሌላ ነገር ከመውሰድ ጸቡን በጣም ከፍ ከማድረግ ይልቅ በንግግራችን መሃል ሊያስታርቁን የሚችሉ ሀሳቦች ይነሳሉ። ስለዚህ ያቺ ፖዚቲቭ የሆነችዋን አንዷን ሀሳብ እሷ ላይ ተነስተን እሷን አቀጣጥለን ወደ ሰላም መንገድ ወደ መታረቅ አብሮ ወደ መሆንን መለማመድ ያስፈልጋል። ያለበለዚያ ንግግሮቻችን ባለመግባባታችን መሃል የባሰ ሲሄድ ወደ ከፋ ላይመለስ ወደሚችል መጣላት ወደ አለመመለስ ለሚችል መቋሰል ውስጥ ልንገባ ስለምንችል አለመግባባቶች ሲኖሩ ሪሌሽንሺፕ መሃል ንግግር በሚፈጠርበት ሰዓት ያቺ ፖዚቲቭ የሆነችዋን ከመሃል መርጠን አንስተን በሷ ወደ መታረቅ ወደ ሰላም መንገድ መምጣት ያስፈልጋል። ምክንያቱም ጊዜም ከሰላም የተሻለ ነገር ስለሌለ